ሰላም እንዴት ናችሁ? ዛሬ ደግሞ እንደምትመለከቱት አሳ ጉላሽ መስራት ፈልጌያለሁ ማለት ነው። እዚህ ጋር የተቀመመ ዱቄት አለን ማለት ነው። እዚህ ጋር እንደምትመለከቱት እንትን አድርጌያለሁ። እዚህ ጋር እንደምትመለከቱት ብላክ ፔፐር፣ ቤዝል፣ የነጭ ሽንኩርት ፓውደር ዱቄት ማለት የተፈጨ ነጭ ሽንኩርት፣ እንደገና ቁንዶ በርበሬ፣ የስጋ መጥበሻ ወይም ሮዝመሪ እና ትንሽ በርበሬ አድርጌያለሁ ማለት ነው። ይሄንን እንደዛ አድርጌ ማንኛውም ዱቄት ይሆናል ካላችሁ የሽምብራ ዱቄት፣ ያለበለዚያ ደግሞ ፍርኖ ዱቄት ወይም ያላችሁ ዱቄት ይሆናል ማለት ነው። ሽሮም ጨምሮ መሆን ይችላል። እንደዚህ ታደርጉና ይሄንን ቅመሙን በደንብ አድርጋችሁ ታደባልቃላችሁ ማለት ነው። ከዛ ቅመሙን ካደባለቃችሁት በኋላ እኔ መስራት የፈለኩት አሳ ጉላሽ ነው ማለት ነው። ልክ እንደዚህ ካደረኩ በኋላ በምትመለከቱት መልኩ ፊሽ ወይም አሳ ያው እንደዚህ መዘፍዘፊያ ውስጥ ከትቼ አጥቤዋለሁ ማለት ነው። አሳውን እንደዚሁ የተዘጋጀ ነው። ፊሌቱን የገዛሁት ማለት ነው። አሳ ፊሌቱን እንደዚህ እንትን ካልኩ በኋላ ምን አደርጋለሁ? ከውሃ ውስጥ አወጣዋለሁ። ከውሃ ውስጥ አወጣና ከዛ በሶፍት ወይም በፎጣ ወይም በሶፍት እናደርቀዋለን ማለት ነው። ጊዜ ካላችሁ እንደዛ ማድረግ ትችላላችሁ። ጊዜ ከሌላችሁ ደግሞ ጊዜ ካላችሁ በማጥለያ ላይ አድርጋችሁ ማድረግ ትችላላችሁ። አሁን ለምሳሌ ይሄንን ጊዜ ስላለኝ በማጥለያ ላይ አድርጌ ነው እንትን ያደረኩት። ልክ በዚህ መልኩ ዱቄት ላይ እንደዚህ አደርገዋለሁ ማለት ነው። ዱቄት ላይ አደርግና እንደዚህ ዱቄት ላይ አደርገዋለሁ። ከዛ አሳ ኮተሌት አሰራር ማለት ነው። እንደዚህ ነው። ዱቄት ላይ እንደዚህ እናደርገዋለን። መጀመሪያ ቅመሙን በደንብ አድርገን ዱቄቱን ነው የምንቀመመው ማለት ነው። ከዛ ዱቄቱን ከቀመምን በኋላ ነው እንደዚህ አሳውን የምናደርገው። አሳ ጉላሽ ለመስራት ወይም አሳ ኮተሌት ለመስራት እንደዚህ እናደርጋለን። ከዛ ዘይታችንን እዛ ጋር እናፈላለን። ይሄንን እስክንቀምም ድረስ ዘይት እዛ ጋር እናፈላና በዚህ መልኩ እንሰራዋለን ማለት ነው። እንግዲህ እንደምትመለከቱት አሳውን ለማድረቅ የተጠቀምኩት እኔ ቲሹ ነው። በቲሹ ወይም በሶፍት እንደዚህ አድርገን እናደርቀዋለን ማለት ነው። የታጠበውን እንደዚህ እናደርቃለን። ካደረቅን በኋላ በምንፈልገው መልኩ እንቆራርጥና እዚህ ላይ እናደርጋለን ማለት ነው። ይሄ ማለት እዚህ ውስጥ ምን ተጨምሮበታል ነግሬያቸዋለሁ። ቅመማ ቅመሞች በአጠቃላይ ተጨምሮበታል ማለት ነው። ከዛ ያንን ውሃውን ለማድረቅ እንደዚህ እንጠቀማለን። በምንፈልገው መልኩ እንቆራርጠዋለን ማለት ነው። እንደዚህ እናደርግና እናደርገዋለን። ይኸውላችሁ እንደምትመለከቱት እንግዲህ እዚህ ጋር እንትን አለ፣ የተፈጨ ነጭ ሽንኩርት አለ። እዚህ ጋር ደግሞ ሲዝኒንግ አለ። እዚህ ጋር ደግሞ የጥብስ ቅጠል ወይም ደግሞ ሮዝመሪ አለ ማለት ነው። እዚህ ጋር የቺክን ሲዝኒንጉን ነው እኔ ለአሳ የምጠቀመው ማለት ነው። እንደምትመለከቱት ብዙ ነገሮች ተቀምሞ ተፈጭቶ ስለሆነ ይሄንን ነው የምጠቀመው ማለት ነው። ጣዕሙን በጣም አሪፍ ስለሚያደርገው እና ቤዝል ነው የምጠቀመው ማለት ነው። እንደምታዩት እንግዲህ እነዛ ነገሮች በሙሉ ከጨማመርኩ በኋላ በዚህ መልኩ አደባልቄዋለሁ ማለት ነው። እኔ ብዙ አይደለም ትንሽ ነው የምሰራው ለቤት ማለት ለልጆቼ ማለት ነው። ብዙ አይደለም። ስለዚህ ዛሬ የምጠብሰው በድስት ላይ አድርጌ ነው። እናንተ መጥበሻ ካላችሁ በቺፕስ መጥበሻው በሱ መጠቀምም ትችላላችሁ።
በማንኛውም ነገር መስራት ትችላላችሁ። እንደምትመለከቱት እኔ እዚህ ጋር የቺፕስ መጥበሻውን ሳይሆን ድስት ላይ ዘይቴን እያፈላው ነው ማለት ነው። እዚህ ጋር እንደምትመለከቱት ዘይቱ በዚህ መልኩ እየፈላ ነው ማለት ነው። ቼክ እናደርገዋለን መፍላት አለ መፍላቱ። ገና ነው ማለት ነው። ትንሽ እንጠብቀዋለን። በደንብ ሲፈላ አንድ ጊዜ ስንከተው ቶሎ ኩምትር የማድረግና ቶሎ የማብሰል ነገር አለው። ዘይት እንዳይዝ ስለሚያደርገው ነው ማለት ነው። ዘይቱ ውስጡን ጠጥቶ አሳው ዘይት ያለው አሳ እንዳይሆን ያደርገዋል ማለት ነው። አንዴ ሲፈላ ጭምር እናደርግና አንድ ጊዜ ኩምትር አድርጎ በደንብ ባንዴ ብስል ያደርገዋል ማለት ነው ውስጡን። ከዛ እሳቱን ቀነስ እናደርገውና ደረቅ ብሎ እስኪጨርስ ድረስ እንጠብቀዋለን ማለት ነው። በዚህ መልኩ ነው የምሰራው ማለት ነው። አሁን እንግዲህ ይኸውላችሁ እንደምታዩት ዘይቱ በደንብ እየፈላ ነው ማለት ነው። ነቅነቅ ሳደርገው ዘይቱ በጣም መፍላት ጀምሯል። አሁን ቀስ ብዬ ማለት ነው እንደዚህ ከተዋለሁ ማለት ነው። እያራገብኩኝ እንደዚህ እንደዚህ እናደርግና እንከተዋለን ማለት ነው። እንደምትመለከቱት አሁን ቆንጆ ሆኖ እየበሰለ ነው ማለት ነው። እንግዲህ በምታዩት መልኩ ማለት ነው የአሳው ከለር በጣም የሚያምር ሆኖ ያው እየበሰለ ነው ማለት ነው። እሳቱን ትንሽ ቀነስ አድርጋችሁ በዚህ መልኩ ታበስሉታላችሁ ማለት ነው። ለአሳ ጉላሽ ደግሞ አሳው በጣም ትንንሽ መሆን የለበትም። ልክ እንደዚህ አድርጋችሁ መክተፍ አለባችሁ ማለት ነው። ልክ እንደዚህ አድርጋችሁ ከከተፏችሁ በኋላ ሲጠበስ አሳ በተፈጥሮ ማለት ነው 10 ጊዜ መነካካት አይፈልግም። አንድ ዘይታችሁ እስካስገባችሁ በኋላ በቃ ዝም ብላችሁ ከለሩ ብራውን እስኪመስል ድረስ ወይም ደግሞ በቃ ልክ እንደዚህ አይነት ከለር እስኪያመጣ ድረስ ቀስ እያላችሁ እንደዚህ ገልበጥ እያደረጋችሁ በሆነ ሰዓት እንደዚህ ገልበጥ ማድረግ ነው እንጂ አሳ በጣም ከተነካካ ይቦካል ማለት ነው። ወይም ቶሎ ስለሚበስል በተፈጥሮ በአንድ ጊዜ ድቅቅ ብሎ ፍርክስክስ ነው የሚልባችሁ ማለት ነው። እንደዛ እንዳይሆንባችሁ በጥንቃቄ በዚህ አይነት መንገድ መስራት ትችላላችሁ ማለት ነው። እንደምታዩት አሳው ከለሩ ጎልደን ሆኗል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ